ሰላም እንደምናችሁ ውድ ማንቹሪያን አርሰናልን እንግዲህ ለበለብነው 3-2 ተቀጥቅጧል። ወያናው ተቀጥቅጧል። ከሞን ዩናይትድ ግሎሪ ዩናይትድ እንግዲህ በዚህ ቪዲዮ የተጫዋቾቹን እንቅስቃሴ ከ10 ሬት የምናደርግ ይሆናል። የምንጠቀመው ሬቲንግ ሲስተም የዩናይትድ ስታትስ ሬቲንግ ሲስተም ይባላል። እንግዲህ ምንም ብዙ አላወራባችሁ በጣም ነው በቃ ማመን ነው ከበደኝ። ዩናይትድ ካሪክ የሚገርም ቡድን እየሰራ ነው ያለው። እንግዲህ ከ10 ሬት እናረጋቸዋለን። ከጎል ጠባቂ ከሴኒ ለመንስ እንጀምራለን። እንግዲህ ሴኒ ለመንስ በጣም ጥሩ እንቅስቃሴ ነው ያደረገው፣ ግን ምንም ጫና የተፈጠረበትን ፈታ ብሎ ነው ያሳለፈው። ለዚህ ለሴኒ ለመንስ ከ10 ስንት ይገባል ብላችሁ ታስባላችሁ? እኔ ግን 7 ሰጣለሁ። ደጋፊ 7.1 ነው የሰጠው። እንግዲህ ከሱ ቀጣይ ዲያጎ ዳሎትም ዛሬ በጣም ቆንጆ ነበር የተንቀሳቀሰው። ምክንያቱም ዲሲፕሊን ሆኖ ነው የተጫወተው። ብዙ እንደሌላ ጊዜ እንደሚያደርገው አልተዋከበም። ለዚህ 7 ሰጣለሁ። ደጋፊ 6.3 ነው የሰጠው። ለሃሪ ማጓየርም በጣም ምርጥ እንቅስቃሴ ነው ያደረገው። 7 ሰጠዋለሁ። ደጋፊም 7 ነው የሰጠው። ሊቻ ማርቲኔዝ ከዛች ጎል ውጪ ሌላ ነገሩ ፐርፌክት ነበረ። 6-8 ነበረ የምሰጠው። ለዚህ 7 ሰጠዋለሁ። ለሱም ደጋፊ 6.6 ነው የሰጠው። ሉክ ሾው እንግዲህ ሉክ ሾው በዚህ እድሜው ከስንትና ስንት ስቃያማ ከሆነ ጉዳት ተመልሶ ሳካን ቀጥን ያደረገው ማለት ይቻላል። ሉክ ሾውም 7 ሰጠዋለሁ። ካሲሜሮአችን በጣም ይገርም ነው። ዲሲፕሊን ሆኖ ነው የተጫወተው። ካሲሜሮ 7 ይገባዋል። 6.7 ኦልሞስት 7 ሰጥቶታል ደጋፊ። ኮቢ ሜኑ በጣም ፐርፌክት ነበር። ዲሲፕሊን ሆኖ ነው የተጫወተው። ኮቢ ሜኑም 7 ሰጣለሁ። ደጋፊ 6.4 ሰጥቷል። አማድ ከሌላው ጊዜ በጣም ወርዶብኛል። 6.5 ሰጠዋለሁ። ደጋፊም 6.4 6.5 ሰጥቶታል። ብሩኖ ፈርናንዴዝ በጣም ምርጥ ነበረ። ለሱ 7 ሰጣለሁ። ደጋፊ 6.8 ኦልሞስት 7 ሰጥቶታል። ፓትሪስ ዶርጉ ያም ያክል የአመቱን ኦልሞስት ምርጥ ጎል እኮ ያገባው። ስንት ነው የሚሰጠው ይሄ ልጅ? እኔ የኩኛ ነው እሱ ነው ማን ኦፍ ዘማች ኢምቤሞ ነው ግራ ገብቶኛል። እንግዲህ ማን ኦፍ ዘማቹንም እንግዲህ ለፓትሪስ ዶርጉ መስጠቴ አይቀርም። ደጋፊ አጠቃላይ የሚሰጠውና ያለን 8.5 ሰጣለሁ። ደጋፊ 8 ሰጥቶታል። አብርቼለታለሁ ማን ኦፍ ዘማቹን። ብራያን ኢምቤሞ በጣም ምርጥ ነበረ። 8 ሰጣለሁ። ደጋፊ 7.6 ሰጥቶታል። ማዝራዊ ተቀይሮ የገቡት በጣም ጥሩ ነው የተንቀሳቀሱ። 6 ሰጠዋለሁ። ኩኛ ያኔ መሰለ ጎል አግብቶ መቼስ 8 ነው የሚገባው። ደጋፊ 7.98 ሰጥቶታል። ሼሽኮ 6 ሰጠዋለሁ። ጥሩ እንቅስቃሴ ነው። ይሄን ማስተር ማይንድ የሆነ አሰልጣኝ እንግዲህ ስንት ነው የምሰጠው? 10 ብሰጠውም አይከፋኝም። እንደውም 10 ሰጠና ማን ኦፍ ዘማቹን ከዶርጉ መውሰድ ስለማልፈልግ በተጫዋቾች ማን ኦፍ ዘማቹ እሱ ነው። ለካሪ ግን 10 ነው የምሰጠው። 10 እስቲ በደጋፊ መሰረት ማን ነው ምርጥ የተባለው የሚለውን ስናይ እንግዲህ ፓትሪስ ዶርጉ ነው እንግዲህ ማን ኦፍ ዘማቹን የወሰደው። ከሚገርም ጨዋታ ነው። I am so happy. I'm very happy. እንደዚህ አስደስቶኝ ያውቁ ተከታታይ ሳምንት ሲቲና አርሰናልን ይሄን የመሰለው ጠንካራውን የአርሰናል ቡድን Come on United.